ሰላም ፋሚሊ እንዴት ናችሁ? ሰላም ብያለሁ። አብዛኞቻችሁ ዩቲዩብ ላይ እንዴት ነው ሾርት ቪዲዮዎችን መስራት የምንችለው ላላችሁኝ ማለት ነው። ምንድነው ቦታ ስንመርጥ ሊሆን ይችላል የተለያዩ ነገሮችን ለማድረግ ቦታ እንመርጣለን። ያ ደግሞ እኛን ማለት ነው ዋጋ ያስከፍለናል። እንዲሁም ደግሞ አካባቢያችን ላሉ ሰዎች ማለት ነው ለብዛት አሁን ለምሳሌ እንደዚህ ኖርማል ጓደኛችን ሊሆን ይችላል የአካባቢ ላይ አንዳንድ ሰዎች ሊሆኑ ይችላል የነሱ ንግግር እኛ ላይ ተጽዕኖ ይፈጥራል ማለት ነው። ያ ደግሞ ቪዲዮአችንን እንዳንሰራ ያደርገናል። ግልጽ ነው። መች ነው ቫይራል የምንወጣው? መች ነው ይሄ በገና እንደለቀቅነው እኛ ቫይራል መውጣት እንፈልጋለን። ስለዚህ ይሄ ደግሞ መቼም የማይሆነው ነው። ቫይራል አይውጣ፣ ከወጣም ይውጣ፣ ካልወጣም ደግሞ አይውጣ። ዝም ብላችሁ ግን ቪዲዮአችሁን ሰርታችሁ ማለት ነው በብዛት መልቀቅ አለባችሁ። ግልጽ ነው። ስለዚህ ደግሞ አብዛኞቻችሁ ማለት ነው ዩቲዩብ ላይ ምንድነው ዋና የሚፈልገው? ዩቲዩብ ላይ አንደኛ ትኩረት ይፈልጋል። በቃ ኖርማል ቪዲዮ ስትሰሩ ማለት ነው አንዳንዴ አጋጣሚዎችን ተጠቅማችሁ ሊሆን ይችላል፣ የተለያዩ ነገሮችን ተጠቅማችሁ ሊሆን ይችላል ቫይራል መውጣት ትችላላችሁ ማለት ነው። እንዲሁም ደግሞ ባንዴ ቫይራል መውጣት አትፈልጉ። የትኛውም ሰው ማለት ነው ቪዲዮ ሲሰራ ቫይራል ባንዴ ወጥቶ ያያል። አጋጣሚ ነው ድንገት ሊሆን ይችላል እንጂ ብዙዎቹ እንደዚህ አሁን ከፍተኛ ቦታ ላይ ያሉት እነ ስፒድ ሊሆን ይችላል እንደዚሁም ደግሞ የተለያዩ ዩቲዩበሮች ማለት ነው እንዲሁም ያለማችን አንደኛው ዩቲዩበር እንኳን ብትሄዱ ስትሪውን ብታጠኑ ማለት ነው ይሄን ነገር ነው እንትን የምትሉት ማለት ነው። ስለዚህ ማለት ነው የተለያዩ ሎጎዎችን ተመጠቀም እንደዚሁም ደግሞ የተለያዩ ጽሁፎችን መጠቀም በብዛት አሪፍ ቪዲዮዎችን መስራት ትችላላችሁ ማለት ነው። ጥርት አድርጋችሁ ቪዲዮዎችን መስራት የምትፈልጉ ከሆነ ማለት ነው እንደዚሁም የተለያዩ አስቂኝ ነገሮች ሊሆኑ ይችላል፣ ሞቲቬሽኖች ሊሆኑ ይችላሉ። የተለያዩ ነገሮችን ሰርታችሁ ዩቲዩባችሁ ላይ መልቀቅ ትችላላችሁ ማለት ነው። እንዲሁም ደግሞ አጫጭር ቪዲዮዎችን መስራት በብዛት ማለት ነው። አመሰግናለሁ።